በቀጥታ እንግዲህ ፋይል የሚለው ላይ ነው የምንሄደው። ፋይል የሚለው ላይ ከሄድን በኋላ እንግዲህ የመጀመሪያው ኒው የሚለውን እንከፍታለን። ኒው የሚለውን ስንከፍት እንግዲህ የታዘዝነው ባነር ሜትር ከ20 በ80 ሴንቲሜትር ነው የታዘዝኩት። ስለዚህ 8 ዊድዝ 12 ደግሞ ሃይት ብዬ ሪዞሉሽን 300 ሴንቲሜትር አደርጋለሁ ማለት ነው። ያን ካደረኩ በኋላ ኦኬ ለዋለሁ። ከዛ በቀጥታ እንግዲህ እዚህ ታች ላይ እንመጣለን። እዚህ ጋር እንደምታዩት እዚህ ጋር እንመጣና ይችን እንነካና ከላይ መጀመሪያው ላይ ሶሊድ ከለር የሚል አለ። እሱን ኦኬ እንለዋለን። ኦኬ ካልን በኋላ እዚህ ጋር ከለር ያስመርጠናል። የምንፈልገውን ይሄ እንግዲህ የመደቡ ከለር ወይም ባክግራውንድ ከለሩ ነው። እንግዲህ የምፈልገውን ከለር መርጣለሁ። እናንተም የምትፈልጉትን ከለር መርጣችሁ ታረጉታላችሁ ማለት ነው። እዚህ ጋር እንድታውቁት የምፈልገው አንድ ነገር ብዙዎቻችን ግራፊክስ ዲዛይን ሲባል ቀጥታ አእምሮአችን ላይ የሚመጣው አዶቤ ኢሉስትሬተር ነው። እንግዲህ ቱሎቹን ግን በትክክልና በስርዓት ከተጠቀምንባቸው በአዶቤ ፎቶሾፕ ቆንጆና ሳቢ የሆኑ የግራፊክስ ስራዎችን መስራት እንችላለን ማለት ነው። ሎጎ፣ ባነር፣ ቢዝነስ ካርድ፣ ፍላየሮችን ማንኛውንም የግራፊክስ ስራዎችን ልንሰራበት እንችላለን ማለት ነው። አሁን እንግዲህ በቀጥታ እኔ ይህንን ከለር መርጫለሁ። ይህን ከለር ልክ በዚህ መልኩ እንደዚህ ካስተካከልኩኝ በኋላ ኦኬ ብዬ እወጣለሁ። ዛሬ ማሳያችሁ እንግዲህ ሴሌክት ቱልን ተጠቅሜ ነው ማሳያችሁ። እንግዲህ እዚህ ጋር እንደምታዩት አራት ማዕዘን መጀመሪያ ላይ እሱን ሴሌክት ቱል ነው የምጠቀመው። ስለዚህ እሱ ጋር አሁን ሴሌክት አደርጋለሁ እስከምፈልገው ድረስ። ከዛ ሶሊድ ከለር እንመጣለን። ከዛ የምንፈልገውን እዚህ ጋር ከለር መርጠን ኦኬ እንላለን። አሁንም እንደገና እዚህ ሴሌክት እናደርገዋለን የታችኛውን ፓርት ልክ እንደዚህ ሴሌክት ካደረግን በኋላ አሁንም እዚች ጋር ክሊክ አድርገን ሶሊድ ከለር አሁንም እንገባና ጋርካ ላይ ክሊክ ስናደርገው ራሱ ከለሩን መርጦ ይከፍትልናል ማለት ነው። ልክ እንደዚህ አድርገን ይሄን እንደዚህ እናስተካክላለን። ይሄን እንደዚህ ካስተካከልን በኋላ እዚች ጋር አሁን እንግዲህ እንደምታዩት አሁን እቺ ሴሌክት ናት። ሴሌክቷ ጋር መጣችሁ አልትን ተጭናችሁ ስትነኳት ነው ክብ የምትሆነው። ክቧን አምጥቼ እዚህ ጋር ክሬት አደርጋታለሁ። ሴሌክት አደርገዋለሁ የምፈልገውን ፓርት ሴሌክት እንደዚህ ካደረኩት በኋላ ከዛ ይሄን ካስተካከልኩኝ በኋላ ቀጥታች መጥቼ እዚህ ጋር እንደምታዩት እቺን ክሊክ አደርጋታለሁ። ክሊክ ሳደርጋት ላይ ሶሊድ ከለር አለ። ሶሊድ ከለርን መርጣለሁ ማለት ነው። እሱን መርጬ ልቀጥታ እንደምታዩት እንደዚህ ያደርግልኛል። ይሄን ካመጣልኝ በኋላ አሁንም ከለሩን የምፈልገውን አደርጋለሁ። ግን አሁንም መጣን ይሄን ይቀይራል። እንዴት ነው የምቀይሩት? እዚህ ጋር መጣችሁ ዳብል ክሊክ ስታደርጉት ልክ እንደዚህ ይመጣል። አሁን ይሄንን አልትን ተጭኘ ነው እንግዲህ ኮፒ ያደረኩት። በባለፈው ቪዲዮዬ እነዚህ ነገሮች እንዴት ተጠቅመን ኮፒ ስናደርግ ከለር ስንቀይር በደንብ ግልጽ አድርጌ ነግሬያችኋለሁ። ትንሽ ይሄንን ሳይዙን አሳንሰዋለሁ። ትንሽ ወርታች አሳንሰዋለሁ። አሁን የታችኛውን መጣና ክሊክ አድርጌ ከዛ ትንሽ ሳብ አደርገዋለሁ። ይሄን ደግሞ ትንሽ ዝቅ አደርገዋለሁ። ሳይዙን ለማሳነስ አዶቤ ፎቶሾፕ CS3 ከሆነ የምትጠቀሙ ሳይዛቸውን ለማሳነስ አልትንና ሽፍትን ተጭናችሁ ይዛችሁ ነው እንግዲህ የምትስቡት ማለት ነው። እንደዛ ሲሆን ነው እንግዲህ እንትን የሚለው ጠርዙ ላይ ትመጡና ክሊክ አድርጋችሁ አልትንና ሽፍትን ይዛችሁ ስትስቡት ሳይዙ ይጨምራል፣ ስትቀንሱት ደግሞ ሳይዙ ይቀንሳል ማለት ነው። እንግዲህ ይሄንን ትንሽ እናስተካክላለን። ይሄን ትንሽ እንደዚህ እናስተካክልና ከዛ ይሄን አልትን ተጭኜ ኮፒ አድርጌ ወስደዋለሁ። ይሄን ከወሰድኩት በኋላ ልክ
በዚህ መልኩ አስተካክላለሁ። የምፈልገውን ቦታ እመርጥለታለሁ። አሁን አልትን ተጭኜ ነው ኮፒ አድርጌ ወሰድኩት። አልትን ተጭናችሁ ኮፒ አድርጋችሁ ትወስዳላችሁ። ከዛ ይሄን ካረኩ በኋላ እንደዚህ እናስተካክላለን። እንደዚህ ካስተካከልን በኋላ ትንሽ ዝቅ አደርገዋለሁ ወደታች እንደዚህ። ይሄኛውንም ትንሽ ዝቅ ወደታች እንደዚህ አደርግና አስተካክላለሁ። እቺ ደግሞ ትንሽ ጠጋ አደርጋታለሁ ወደ ላይ። ይሄኛው ደግሞ ትንሽ ዝቅ አደርገዋለሁ ወደታች፣ ትንሽ ዝቅ አደርገዋለሁ ማለት ነው። ይሄን ትንሽ ጠጋ አደርግለታለሁ። አሁን አልትን ተጭኜ ልክ እንደዚህ ኮፒ አድርጌ ወስደዋለሁ ማለት ነው። ልክ እንደዚህ ካስተካከልኩት በኋላ ትንሽ አሁን ማሳንሰዋለሁ። እንደዚህ ትንሽ ካስተካከልኩት በኋላ ኦኬ ብዬ እወጣለሁ ማለት ነው። ይሄን ካስተካከልኩ በኋላ እንደዚህ ካስተካከልኩ በኋላ ከዛ በኋላ እንደገና ይችኛውንም ትንሽ ጠጋ አረጋታለሁ። ልክ ጠርዝና ጠርዙ መንካት አለበት። በዚህ መልኩ አስጠጋዋለሁ። በዚህ መልኩ እንደዚህ ካስጠጋሁት በኋላ ካስተካከልኩ በኋላ እሺ እንደው ትንሽ ዝቅ አረግና አሁን በቀጥታ እንግዲህ ወደ ዋናው ስራችን እንሄዳለን ማለት ነው። ኤፍኤክስ የምትለውን ነክታችሁ ስትሮክ የሚለውን መርጣችሁ ልክ በዚህ መልኩ እንደዚህ እናስተካክላለን እንመርጣለን። እኔ አሁን የምሰራው በባክግራውንዱ ከለር ስለሆነ ፒንኩን ከባክግራውንዱ ጋር የሚመሳሰለውን ከለር መርጣለሁ ማለት ነው። ስለዚህ ከለሩን መፈለግ አለብን። ስለዚህ ከለር ላይ ተመጡና እዚህ ጋር እንግዲህ ከባክግራውንዱ ጋር የሚመሳሰል ከለር እንፈልጋለን ማለት ነው። እንደዚህ አድርገን ኦኬ እንለዋለን። ስትሮኩ ኢንሳይድ ነው። አሁንም እዚህ ጋር ኤፍኤክስ የሚለውን ታች ላይ ተመርጡና አሁንም እዚህ ጋር ኦኬ ብላችሁ የባክግራውንድ ከለሩን ትመርጣላችሁ። ከለሩን እንፈልጋለን። ከዚህኛው ጋር የሚመሳሰል ከለር ትንሽ ዝቅ እናደርገዋለን፣ ወደታች እንመርጣለን። እንደዚህ የምትፈልጉት የሚመሳሰል ትንሽ ወደ ላይቱ ጨመረ ነው። ትንሽ ወደዚህ ጠጋ ስታደርጉት እንደዚህ። እዚህ ጋር ማስታወስ ያለባችሁ ፖዚሽን የምትለዋን አውትሳይድ ነው የምትለው እሷን ክሊክ እናደርግና ኢንሳይድ እናደርጋታለን ማለት ነው። ኢንሳይድ ስናደርገው እንደምታዩት ወደ ውስጥ ይሆናል ማለት ነው። እንደዚህ ካስተካከልን በኋላ እዚህ ጋር ዳብል ክሊክ ስታደርጉት እንደዚህ ይመጣላችኋል። ኦኬ በዚህኛውንም እንደዛው ኦኬ ብለን ከለሩ ላይ መታችሁ ክሊክ ስታደርጉት
እንደምታዩት ዳብል ክሊክ አድርጋችሁ ከለሩን መቀየር እንችላለን ማለት ነው። እቺኛዋን የላይኛዋን እንዴት ነው የምናደርገው? አሁን እዚች ጋር ፒን ቱልን ተጠቅማችሁ ልክ እንደዚህ ጠርዟን ወደ ውስጥ ሳይዙን ሳትሸራርፉ ልክ በዚህ መልኩ ሴሌክት እናደርጋታለን። ልክ በዚህ መልኩ ሴሌክት ካደረግን በኋላ አልትንና ሽፍትን ተጭነን ኦኬ እንለዋለን፣ ኢንተር እንለዋለን። ኢንተር ካልን በኋላ እዚህ ታች ላይ ሸፕ ላይ ከለር እያያችኋት ነው። እሷ ላይ መታችሁ ድሌት እናደርገዋለን። ድሌት ስናደርገው ልክ በዚህ መልኩ መጥቷል። አዛ የላይኛዋን ከለሯን መመሳሰል ስላለባት መታችሁ እዚህ ክሊክ አድርጋችሁ እዛ ሴሌክት ስታደርጉለት በዚህ መልኩ እንመርጣለን ማለት ነው። እንግዲህ ዛሬ ይህንን ባክግራውንዱን ወይም ደግሞ ይህን ሰርተናል። በሚቀጥለው ቪዲዮ ደግሞ ጽሁፎችን ታይትሎችን እንዴት እናስገባለን የሚለውን ማሳያችሁ ይሆናል። አብራችሁኝ ስለነበራችሁ አመሰግናለሁ። መልካም ጊዜ